በአርሲ ዞን በንጹሃን ላይ የተፈጸመው ጥቃት ዘር ሃይማኖትና ጾታ ሳይለይ የተፈጸመ ነው። በኢትዮጵያ የሃይማኖት ተቋማት ጉባኤ አማካኝነት ወደ ስፍራው ያቀናው አጣሪ ሉካን ቡድን የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን የተፈጸመውን የንጹሃን ጥቃት አስመልክቶ ጉዳዩን እንዲያጣሩ የላካቸው ከተለያዩ ቤተ እምነቶች የተውጣጡ ሉካን ቡድን በዛሬው ዕለት የደረሱበትን የመጀመሪያ ዙር ሪፖርት አቅርበዋል። ሉካን ቡድኑም ባቀረበው የመጀመሪያ ዙር ሪፖርት እንዳለው ከሆነ ከጥቅምት 25 እስከ 30 ድረስ ጥቃቱ ተፈጸመ የተባለበት አርሲ ዞን 5 ወረዳዎች በመገኘት የአካባቢው ነዋሪዎችንና የሚመለከታቸውን አካላት ማነጋገሩን ገልጿል። ነዋሪዎቹ በገለጹት መሰረት ጥቃቱ የተፈጸመው በስፍራው በሚንቀሳቀሱ ታጣቂ ኃይሎች መሆኑንና የትኛውንም ሃይማኖት እንደማይወክሉም ጠቅሰዋል። በጥቃቱም የእስልምና የክርስትና እምነት ተከታዮች እንዲሁም የአባ ገዳዎች ህይወት ማለፉንም በሪፖርቱ ተነስቷል። በአካባቢው ሙስሊሙም ክርስቲያኑም በተፈጸመው ጥቃት በጋራ በመሆን ሀዘናቸውን መግለጻቸውም በሪፖርቱ ተገልጿል። በአርሲ ዞን በተፈጸመው ጥቃት የምን ያክል ሰዎች ህይወት እንዳለፈ በቀጣይ በሚኖሩ የኢትዮጵያ የሃይማኖት ተቋማት መግለጫዎች ይገለጻልም ተብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ በሃይማኖቶች መካከል የእርስ በእርስ ግጭት እንዲኖር የሚሰሩ አካላት ከድርጊታቸው እንዲቆጠቡም ጥሪ አቅርበዋል ይላል። እኛን የሚበጀን ይህ ነው፣ መሆን ያለበት ይህ ነው፣ መደረግ ያለበት ኢትዮጵያ ሰላም እንድትሆን መንግስት የለም ማንል የተሰበረ ጉልቻ የመሰለ ቁጭ ብሏን አለ እንዲያንል በየክልሉ በየቦታው በየከተማው በየገጠሩ የሰው ህይወት እንደ ፌንጣ ይረግፋል፣ ይገደላል። የጫጩት ያክል እንኳን እያሳዘነ አይደለም ዛሬ ላይ የሰው ነፍስ ደሙ እየፈሰሰ ነው በየቀኑ ያለው። ለማንኛውም እንደዚህ አይነት ነገሮችን እኛ ማህበረሰብ ህዝቦች ነን እንትን ማለት ያለብን ማጣራት ያለብን። አሁን በዚህ በአርሲው ግድያ በአርሲው ችግር መፈጠር መላው የኢትዮጵያ ህዝብ ክርስቲያኑ ሶሻል ሚዲያውን አጥልቅልቆት ሙስሊም ነው የገደላቸው ብሎ በእምነታቸው በማተባቸው ምክንያት ነው የተገደሉት ብሎ ብዙ ለፍልፏል። እንደው የሚገርም እኮ ነው፣ የሚደንቅ እንደው ሆድ ብዙ ይችላል ብለን ተቻችለን ካልኖርን በስተቀር አልችልም የሚል ማህበረሰብ በመጣ ጊዜ መኖር አንችልም። አትኖሩም አንኖርም። ወሎ ላይ መስጂድ ውስጥ ሲገደሉ ኢማሞች ውስታዞች መስጂድ ውስጥ ሊሰግዱ የገቡ ሙስሊሞች መስጂድ ውስጥ ሲገደሉ ምን ተባለ? የብልጽግና ካድሪ ናቸው፣ ባንዳ ናቸው የሚል ስም ተሰጣቸው። ወለንጋ ላይ ሲጨፈጨፉ ብሔር ተሰጣቸው፣ አማራ ስለሆኑ ነው ተባለ። ጁንታም የዛኔ አማራ ክልልን ተቆጣጥሮ እንደዛ ሲያደርግ አማራን ጠልቶ ነው በብሔር ነው ተባለ። ፖለቲካው እኮ ሌላ ነው። ሌላ አካባቢና ሌላ ብሔር ውስጥ ግን ክርስቲያን ሲገደል ሙስሊም አብሮ ቢሞትም ራሱ ማለት ነው አያሳስባቸውም፣ በማተቡ ነው። ክርስቲያን ኦርቶዶክስ ሲሞት በማተቡ ነው ይላሉ። ከየትም አካባቢ ይገደል፣ ከየትኛውም ቦታ ይገደል በማተቡ ነው የሞተው፣ በእምነቱ ነው የተገደለው ይላሉ። በብሔሩ ነው እንኳን አይሉም፣ በእምነቱ። ለምን? እነሱ ዋና እቅዳቸው፣ ፕላናቸው፣ አላማቸው የሃይማኖት ግጭት ማንሳት ነው። የሃይማኖት ግጭት ማንሳት ነው። የሃይማኖት ግጭት አንስተው ህዝቡ ሲተራመስ ስልጣን መያዝ ይፈልጋሉ። በህዝቡ ደም ጎርፍ እነሱ አዲስ አበባ ወይም 4 ኪሎ መግባት ይፈልጋሉ። አሁን ሰሞኑን ሲንሸራሸር የነበረው ሚዲያውን ተቆጣጥሮት የነበረው ስለ በግ ወይም ደግሞ ስለ እንስሳ እርድ የተሰጠውን ትምህርት
ክርስቲያን ረዱ ነው የሚለውን ቀጣጥለው ስለ ጂሃድ ራሱን የቻለ እስልምና ውስጥ ስለ ጂሃድ ትምህርት አለ ጦርነት ምክንያቱም ጦርነት በየትኛውም ማለት በየትኛውም ዘመን በየትኛውም ጊዜ ይፈጠራል ራስን ስለመከላከል ደግሞ አላህ Subhanahu Wa Ta'ala በምን መልኩ መሆን እንዳለበት ህግና መስፈርት በቁርአን ውስጥ አውርዷል ጦርነት ሲከሰት ጦርነት ሲነሳ በፖለቲካ ይነሳል አይደል እንዴ ይታወቅ እኮ ነው ይሄ ምድር ላይ ያለ ነገር እኮ ነው በሃይማኖት ግጭት ይነሳል የዛን ሰዓት እንዴት ራሳቸውን መከላከል እንዳለባቸው የሰው ልጆች አላህ Subhanahu Wa Ta'ala ህግና ደንብ አስቀምጧል ስለ ጦርነት ሊገል ስለሚመጣ አካል በምን መልኩ ራስን መከላከል አለብህ ካፊር እንኳን ቢሆን ማሰቃየት የለብህም አይን መጎልጎል አፍንጫ መቁረጥ ማረድ ምናምን የሚባለው ነገር ክልክል ነው ብለው ነው የሚያስተምሩት ዛፍ እንኳን መቁረጥ ቁርአን ሐዲሳችን ይሄን ነው የሚያስተምረው ዛፍን እንኳን መቁረጥ እንኳን ሌላ ማለት ነው ሴቶችን ህፃናቶችን አዛውንቶችን ሊዋጋ ሊያጠቃ ያልመጣን አካል ንጹሃንን እንዳይነኩ ደንበር አበጅቷል ያንን ያስተማሩበትን ኡስታዙ እና ስለ እንሰሳ ከዛው ላይ ምናሉ እንኳን ለሰው ልጅ ለእንሰሳት በምን መልኩ መታረድ እንዳለባቸው ያሰጠቱበትን ምሳሌና ማብራሪያ ወስደው ከጦርነት ጋር የተሰጠው ትምህርት ጋር አቀጣጥለውና አሰራጩት የነሱ የሁለት የሶስት ሰው ማሰራጨት ሊሆን ይችላል ይሄንን ኤዲት ያደረገው አንድ ሰው ሊሆን ይችላል ግን የተቀባበሉ ትልልቅ ፎሎወር ያላቸው ትልልቅ ሰው የሚባሉ ዲያቆናት የሚባሉ ምድረ ቁንቁናም ማለት ነው ምድረ መሐይም ደደም ማለት ነው እነሱ ናቸው ሲያንሸራሽሩት የነበረው ህዝበ ክርስቲያኑ እንደዚህ የሚለው ነው የሰማነው አዲያና ረጋግጣጥሉም ህዝበ ሙስሊሙ እየተቃወመ ነው ይሄ ነገር ልክ አይደለም ኤዲት ተደርጎ ነው እየተባለ እንኳን እስኪ ሊሆን ይችላል አሉ አንዳንድ ልጆች አሉ ያው እኔ አመሰግናለሁኝ ከጎናችን ስለቆማችሁ አልልም ለምን ግዴታችሁ ነው ለኛ አይደለም የቆማችሁት እምነታችሁን በውሸት ለማራመድ መሞከራችሁ እናንተ ነው ሊያሳፈራችሁ የሚገባው በኢትዮጵያ ምድር ላይ የሃይማኖት ጦርነት እንዲነሳ መቀስቀሳችሁ ሊያሳፈራችሁ ይገባል እንጂ ለኛ አዝናችሁ ለኛ ለመደገፍ ለሙስሊሙ ማህበረሰብ ጋር እንትን ለማለት ብላችሁ አይደለም ሐቅን ስንደግፍ ያን ምን ደግፈውን ሰው ክብርና ውዴታ ፈልገን አይደለም በቃ ሐቅ ስለሆነ ብቻ እንቆማለን እንደዛ ሲሆን ሀገር ሰላም የሚሆነው ስለዚህ በጎቹ በነገራችን ላይ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል እኔ ለጠፉት በጎች ለእስራኤላውያን ማለት ነው እኔ ለጠፉት ለእስራኤል በጎች ነው የተላኩት ይላል እና በጎች የእግዚአብሔር በጎች ኢየሱስ ክርስቶስንም በብዙ ቦታ ሲጣቅሰው በግ ይያለ ነው በጉም በቀኝ በኩል ይቀመጣል በጉም እንደዚህ ይሆናል ይያለ በበግ መልኩ መጽሐፍ ቅዱስ የሰው ልጅ እንትን ይላዋን ያዋሳዋን ማለት ነው ስለዚህ መጽሐፍ ቅዱሳቸውን በግ የሚለውን አነበቡና ማለት ነው በቃ በቀጥታ ተረዱት ይሄ አውድ የሚሉትን ከላይ አመጣጡን አይተን ነው የምንፈታው የሚሉትን ተውትና ሰረዙትና ማፈሪያ ስለሆኑ በቃ በግ የሚለው እኛ በበግ ስለተገለጽን በግነን አሉ እንሰሳንን በቃ በግነን በፍቃደኝነት በግነን አሉ መጽሐፍ ቅዱሳችንን በግ ስላለና እኛም ከበግ ውስጥ ከእንሰሳቶች ውስጥ አንዶቹ ስለሆነ ብለው ያው ፍትህ ጠየቁ ግን እኮ በጎችን ብትሆኑ ለእናንተ ነው ርህራሄ አድርጉላቸው ሌላው በግ ሲታረድ ሌላኛው በግ ማየት የለበትም ሌላው እንሰሳ አንዱ እንሰሳ ስትረድ ሌላው እንሰሳ ማየት የለባትም ያውቃሉ እንሰሳዎች ለእናንተ እንኳን ራሱ እኮ ጠበቃ ነው የቆመው እኮ እስልምና ለበጎቹ ማለት ነው ወይም ደግሞ ለእንሰሳዎች በአልሳል በዶመዶመ ቢላዋ አትገዝግዙ ቢላዋውን ስትስሉ እንሰሳዎች የምታርዷቸው እንሰሳዎች አይው በደንብ ከሳላችሁ በኋላ ነው ማረዲ ቶሎ ብላችሁ ቁረጡ ስታርዷቸው አትገዝግዟቸው እንደዚህ ነው የሚለው እስልምናችን ለእናንተ ለበጎቹ እንኳን ራሱ ለእንሰሳዎች እንኳን ርህራሄ ያለው እንኳንስ ለሰው ልጅ ስለዚህ
እስልምና ሀቅ ነው ብላችሁ ባትቀበሉ እንኳን እስልምና የሚያዘውን ነገር አውቃችሁ ጎረቤት ሆነን ያገር ሰው ሆነን እንድንኗኗር የኛን ሃይማኖት ገዳይ ነው ሳትሉ የእናንተን ሃይማኖት ገዳይ ነው ሳንል መኗኗርና መቻቻል እንድንችል መጀመሪያ እንተዋወቅ ጥሩ ጎረቤት የምንኳኳ ነው ስንተዋወቅ ነው ሳንተዋወቅ ሙስሊሞች እኮ አራጅ ናቸው ክርስቲያኖች እንደዚህ ናቸው እየተባባልን ተፈራርተን መኖር አያዋጣንም ሶሻል ሚዲያው የትም አያደርስም ደም የሚፈሰው ምድር ላይ ነው ሶሻል ሚዲያ ላይ አይደለም ሶሻል ሚዲያ ላይ ምላስ ብቻ ነው የሚያነበንበው ሶሻል ሚዲያ ላይ የሚውለፈልፍ ሰው ምንም ላይ ደርስበት ይችላል ግን ግፍና መከራ የሚደርስበት ምድር ላይ ያለ ማህበረሰብ ነው ስለዚህ ለህዝባችን እንዘን ለማህበረሰባችን እንዘን ለሀገራችን እንሰብ ሀገራችን ሰላም ትሁን በቃ ድህነቷን ታጣጥምበት ከዚህ ድህነት አለብን ከዚህ ደግሞ የሃይማኖት ግጭት በቃ እስኪ ዲያቆኖቻችሁ ነው ወቋቸው እኔ ዲያቆኖቹ ውሸትና ጸብ ቅስቀሳቸው ምንም አይገርመኝም ጭፍኖቹ ማህበረሰቦች ናቸው ጭፍን ደነዞች ምንም ጆሮ የላቸው ማይን እንጂ የሚያውትን ነገር ብቻ ነው ዝም ብለው ወደ ወዲህ የሚያሽከረክሩት እንደ መስማትም ልመዱ ሰሙ አድምጡ እስኪ አድምጡ ይሄ ነገር እውነት ነው ወይ ብላችሁ የ22 ክፍለ ዘመን የሰለጠነ ማህበረሰብ ነው እንደዚህ ምንድነው መሰልጠን ማለት አባለባበስ ነው እንዴ መሰልጠን እኮ ንግግርን ማሳመር እኮ አይደለም አለባበስን ማሳመር እኮ አይደለም መሰልጠን የሚባለው ነገር ወሬ ሲመጣ ይሄ ነገር አንቱ ሸታም እንደያስ ብለኝ ብሎ ያን ነገር እውነታውነቱን ማረጋገጥ ነው እውነታነቱን ማረጋገጥ በተለይ ትልልቅ ሚዲያ የተባሉ ሰዎች እንዴት ሊዋሹ ይችላሉ ለምን ሲዋሻሉ ሊሆነ ስህተት ሊሳሳቱ ይችላሉ እንደዚህ ግን ደም አፋሳሽ ሆነ ስህተት መሳሳት እንዴት ነው ሊሳሳቱ የሚችሉት አርሲ ላይ ያሉ ንጹሃን የተገደሉትን ሙስሊም ነው የገደላቸው ሃይማኖት ጦር ነው ውሸታሞች ትናንትና ወሎ ላይ መካነ ሰላም ላይ የገደላቸውን ሙስሊሞችና ዛሬ ላይ ጎንደር ላይ ያገቷቸውን ሙስሊሞች አንዱን ገለውታል 4 ነው 5 ከመስጊድ ሰግደው ሲወጡ ያገቷቸው ሰዎች አሉ እነሱ አጀንዳ እንዳይነሳ የነሱ አጀንዳ እንዲሸፈን ማለት ነው የበጉ ተነሳ የአርሲው ተነሳ ሶሻል ሚዲያው ስለ አርሲና ስለ በጉ ይወራገባ መካነ ሰላም ላይ የሞቱት ካላስ ሞቱ ሙስሊሙም የዘነጋና የደነዘዘ ነው የሆነ አንድ ሳምንት አጀንዳ ያውለበልባን ይራሳን ደሞ ሌላ ይተኩለታል መቼም አይነቃም ግን አንድ ቀን የነቃ ትውልድ ይመጣል በቃኝ የሚል ትውልድ ይመጣል በርግጠኝነት ነው የምነግራችሁ በቃኝ መቻል በቃኝ የሚል ክርስቲያኖችን እንያፋቸውን የሚከፍቱ ክርስቲያኖችን ህዝበ ክርስቲያኑ በቃችሁ ካላላቸው ከሌላ በኩል በቃን የሚል እናንተ ያልፈለጋችኋትን አገር እናንተ ያልፈለጋችሁትን ሰላም እኛም ማንፈልገው የሚል ትውልድ ይመጣል ግን